ሰላም ቤተሰቦቼ እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን ሰላም ናቸው። እግዚአብሔር ይመስገን። ዛሬ ደግሞ በምግብ አሰራር ቀይ ብዬላችኋለሁኝ። ዛሬ የምንሰራው ብሪያኒ ነው ማለት ነው። ብሪያኒ ምን እንደሚያስፈልገን ይዤላችሁ ቀርብ ያለው። አሁን የሚያስፈልገኝ ቲማቲም፣ ሽንኩርት፣ ድጃጁን በዚህ መልኩ ቆራርጣችሁ ማለት ነው። አንዴ ድጃጅ ነው። እናንተ ግን የፈለጋችሁትን መጠቀም ትችላላችሁ፣ ግማሽን መጠቀም ትችላላችሁ። ልክ እንደዚህ ቆራርጣችሁት። ከዛ ይሄ ደግሞ በግዶንስና ኩዝበራ ነው። ይሄ ደግሞ ባህራት ነው። ይሄ ፍልፍል ነው። ይሄ ደግሞ ቱም ነው፣ ነጭ ሽንኩርት። ይሄም ባህራት ነው። ይሄም ባህራት ነው። ይሄ ደግሞ እንትን ነው፣ ኩርኩም ነው ማለት ነው፣ እርድ ማለት ነው በሀገራችን። ይሄ ደግሞ ፍልፍል ቀዩ ማለት ነው። ፍልፍል አስወጣለ፣ ፍልፍል ቀዩ ደግሞ አለ ማለት የሚለባለበው እና ይህንን ታደርጋላችሁ። እናንተ ፍልፍል የማትፈልጉ ሰዎች ካላችሁ አለማድረግ መብታችሁ ነው፣ ቃሪያውን ማለት ነው። ምክንያቱም የኔ ሰዎች ስለሚወዱ ነው እና በሚወዱት አድርጋችሁ እንዴት እንደሆነ አሰራሩን አብረን የምናየው ይሆናል ማለት ነው። በመጀመሪያ ሽንኩርት ነው እንትን የምትሉት፣ ዘይት ታደርጋላችሁ። እዚህ እንደዚህ በመጥበሻ ዘይት በዛ አድርጋችሁ ዘይት ታደርጋላችሁ እና ከዛ እሳቱ ትንሽ ሞቅ ይበለውና ሽንኩርቱን እንደ መጥበስ ማለት ነው። ከዛ አሳያችኋለሁ እንዴት እንደምናደርግ። ከዛ ቤተሰቦቼ የምትፈልጉትን ያህል መጨመር ነው። እንዴት እንደሚሰራ የሚያስፈልጋቸው እኔ ትንሽ ስለሆነ ፈልገው በቂ ነው። ይሄ አንድ ድጃጅ ማለት ነው። ይሄ ቡኒ ከረር መሆን አለበት። ያቺ ዘይቱ በሚወጣው ማርካዳችሁ ቡኒ ከረር መሆን አለበት። ጃጆች ታስገቡት። ይሄ ቡኒ ከረር ሆኖ መድረስ አለበት ማለት ነው። ዶሮውን እስከምታስገቡ ድረስ እንደዚህ ማድረግ ነው። ይሄው ቤተሰቦቼ ቡኒ ሆኗል። ቀጥታ እንደምታረጉት ጃጅ መጨመር ያው ዲዛይን እንደዚህ ካደረጋችሁ በኋላ ካስተካከላችሁ በኋላ ትገጥሙታላችሁ። ለተወሰነ ሰዓት ላይ ራሱ ብቻውን ከነዳሳቱን ቀነስ አድርጋችሁ እንዲበስል ማለት ነው። ያውላችሁ ቤተሰቦች ዲጃጁ ምን መስላላችሁ? ሰዓቱን ቀነስ ካደረጋችሁ ዲጃጁ አያስቸግራችሁም። ቶሎ እንዲበስል እጃችሁ ያደርጋል። ስለምቆራረጡ ደግሞ እዛን ያህል ብዙ ሰዓት እንትን አይበላባችሁና አይወስድባችሁም። እንትን ትሉታላችሁ ማለት ነው። በጣም አሪፍ ነው የእውነት። እንዴት እንደሚጥም አረቦቹ በጣም ነው የሚወዱት። አሁን በቀጥታ ምንድነው የምናደርገው? ቲማቲማችንን መጨመር ነው። ስለዚህ ቲማቲማችንን እንጨምራለን። አብሮ ነው ዲጃጁ ጋር አብሮ ነው የሚበስለው ማለት ነው። እንደዚህ በወፍራም ስታረጉት አብሮ ስለሆነ የሚበስለው ምክክ ይላል። በነገራችን ላይ ዘባዴ ያስፈልጋል ማለት ነው። ዘባዴ ያስፈልጋል። በኋላ ላይ ዘባዴውን ሳደርግ ነው ማሳያችሁ። እርጎ ያስፈልገዋል ማለት ነው። ያለ እርጎ እንትን አይልም፣ አይሰራም። እና በሌላም የሚሰራ አለ። ያን ደግሞ ሌላ ጊዜ ያሳያችኋለሁ። ኩዳር አድርጋችሁ የሚሰራ አለ። ለበንና ዘባዴ አድርጋችሁ የምትሰሩበት አለ። ይሄ ብቻው አሰራር ነው ማለት ነው። እዚህ ትገጥሙታላችሁ። በራሱ ይፈላል። ሲፈላ ደግሞ አሳያችኋለሁ እንዴት ባህራቱን ማድረግ እንዳለባችሁ። ነጭ ሽንኩርት ምናምን ሎሚ ይደረግበታልና እንዴት ማድረግ እንዳለባችሁ አሳያችኋለሁ። እናንተ ግን ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች፣ አበረታቱኝ እስኪ። አንዳንዴ ለአረቦቹ እኔ ብዙ ጊዜ ምግብ እሰራለሁ፣ ግን እንደዚህ ቪዲዮ ለማድረግ አይመቸኝም። ይሄ ግን ያለሁበት ቦታ ቪዲዮ ለመስራት ያው ይመቻል። እንትንም ቢሆን ያው ቪዲዮ ለመስራት ቦታው እንትን ቢልም ጫጫታ ምናምን የለውም እና እግዚአብሔር ይመስገን አሳያችኋለሁኝ። የተቀረውን አብራችሁን ተከታተሉ። ያውላችሁ ቤተሰቦቼ ባህራቱን እናንተን ይላራኝ ነው። እንደምታዩት ቲማቲሙ ፍርስ ነው ያለው። ይፈርሳል ሲል ማለት ነው። በተላለ ታረጉት ቲማቲሙ ችግር የለውም እና ይሄን ካደረጋችሁ በኋላ ነጭ ሽንኩርት ነው የምናረገው። የሚበቃችሁን ያህል ነጭ ሽንኩርት ታደርጋላችሁ። ባህራታችሁን ትጨምራላችሁ።
ትንሽ ካሻችሁ በኋላ እኔ ለማሸት ስለማይመቸኝ ነው ቪዲዮውን እንትን የምለው ማለት ነው። እና ትንሽ ካሻችሁ በኋላ ታደርጋላችሁ፣ እርጎውን ታደርጉበታላችሁ ማለት ነው። እርጎውን ታደርጉበታላችሁ። ካሻችሁ በኋላ በደንብ አድርጋችሁ ሽት ታረጉና እርጎ ታረጉበታላችሁ የሚበቃችሁን ያህል ማለት ነው። ያው እርጎውን እንደላላጆ 2 እና 3 ብታረጉበት ተመራጭ ነው ማለት ነው። ያው እዚህ መልኩ ማለት ነው። እርጎ እዚህ መልኩ አድርጌዋለሁ። በቃውን እችን ሳቷን በጣም በደንብ አድርጌ ቀንሼ በደንብ ትበስላለች። ከዛ በኋላ እንዴት እንደማደርግ ደግሞ አሳያችኋለሁ ቤተሰቦቼ። ቀላ እንዲያደርግላችሁ ትንሽዬ ማጂ ነጭ እንዳይሆንባችሁ በጣም ትንሽዬ ማጂ ሰልሳ ታደርጉበታላችሁ ማለት ነው። እንድልላችሁ ሁላችሁ ቤተሰቦች በጣም ነው የሆነ ሽታው ራሱ የሆነ እኔ ጾም ባይኖር በጣም ነው የምወደው ይህን ማለት ነው። ብሪያኒ ብላችሁ ብሪያኒ እንዳይመስላችሁ ማለት ነው። በጣም ነው የሚጥመውና የሚለው እየሰራችሁ ቅመሱላችሁ። ይሁን ራሱ ነው የሚያበስለው። ይህ አያስፈልገውም ነው ይላል። የራሱ ብቻ ነው። ውሃ ምናምን አታደርጉ። እንደው ሊይዝባችሁ ከሆነ ትንሽ አድርጉት። የሚበቃችኋል ተሰጡ። ይሄ ደግሞ ሎሚ ነው። ይሄን ማገላበጥ ነው። ትንሽ በላጉን ካለው በኋላ ከዛ ታወጡታላችሁ። ታጠፉትና ይሄ ደግሞ ሽንኩርት ትጠብሳላችሁ። ከዛ ሩዙን ነጭ ሩዙ እንዴት እንደምትጥዱ አሳያችኋለሁ። ያው ይሄ ሽንኩርት ነው። ይሄ ሽንኩርት ለአሁን የምነሰንሱበት ነው። ከሩዙ እንዴት መነስነስ እንዳለባችሁ ማሳያችሁ ይሆናል ማለት ነው። ያው ስለማይመቸኝ ነው ካስገባው በኋላ ማሳያችሁ። እዚህ አድርጋችሁ ይሄን የብቻ ዘይቱን ታስቀምጣላችሁ። ጠብሳችሁ ሽንኩርቱን ማለት በዘይት ጠብሳችሁ የብቻ ታስቀምጣላችሁ። ጃጁ ይህን ይመስላል። እንደዚህ አድርጋችሁ ታስቀምጡታላችሁ። እንዴት ሩዙ ጋር ደግሞ ከአንድ ላይ እንዴት እንደምታደርጉ የማሳያችሁ ይሆናል ቤተሰቦች። የሆነስ በጣም ነው የሚጥመውና የሚጣፍጠው። ብሪያኒ በ3 አይነት ነገሮች ይሰራሉ። ጃጁን ዘፍዝፈሽ በእንትን አድርገን ሁሉም ባህራት ከአንድ ላይ አድርገን ሽት አድርገን ለትንሽ ደቂቃ ለ1-5 ደቂቃ አስቀምጠህ እንደዛ መሰራት ይችላል። በኩዳርም ደግሞ ለበንና ዘባዲ ከአንድ ላይ አድርጎ ድንች፣ ኮሳ፣ ብድንጃን ይሄን ደግሞ አንድ ላይ ተጠብሶ አንድ ላይ ደግሞ ያነ ኩሽና ሆኖ የሚሰራል። ላውን ሩዝ ነው ነጭ ሩዝ ብቻው ተሰርቶ ላውን የሚሆነው ይሄ ደግሞ ሌላ አይነት ነውና ሁላችሁም እየሰራችሁ ብሉ። መዳሞቻችሁን አብሉ፣ ለራሳችሁን ብሉ እላችኋለሁ። አሳያችኋለሁ። ቀሪውን ደግሞ ሩዝ ነው የቀረን። አሁን ሩዙን ሰርተን እንዴት አንድ ላይ ማድረግ እንዳለብን ነው ማሳያችሁ። እናንተ ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ይሄው ቤተሰቦች ሩዙ ላይ ደርሰናል። ነው ይሄን ጨረስኩኝ። ይሄን እንደዚህ በደረቁ መሆን አለበት እንትን ለማለት እንዲመቻችሁ እንግዲህ የምታደርጉት ይሄው እነዚህን ታደርጋላችሁ። ውሃው እየፈላላችሁ ነው። ከዛ ትንሽዬ ሎሚና ይሄው ትንሽዬ ሎሚ ታደርጉበታላችሁ እንዲያጣፍጠው ማለት ነው። ከዛ ትንሽዬ ደግሞ ኩዝበራና በግዶንስ ታደርጉበታላችሁ። ሩዙ በጣም ነው የሚጥመው እንደዚህ ሲሆን ማለት ነው። የእውነት ነው የምላችሁ በጣም ነው የሚጥመው። አሁን ይሄው ውሃው ይፍላ። ትንሽ ውሃው ፍልት ሲል ሩዙን መጨመር። እንደምታዩት ውሃው እየፈላ ነው። ከዛ ምንድነው የምናደርገው? ሩዙን መጨመር ብቻ ነው የሚጠበቀው ከኛ የምትበቁትን ያኔ ሩዛችሁን መጠኑን ውሃውን ቢበዛም ችግር የለውም። ገንፈል ሲል ስለሆነ የምታወጡት ችግር የለውም። ያኔ ውሃው ቢበዛባችሁም ችግር የለውም። የፈላ ውሃ ካላችሁ የፈላ ውሃ ብታደርጉ የተመረጠ ነው።
ቤተሰቦች እንግዲህ ያው ሩዙ እንትን ብሏል እና የመጨረሻው ላይ ደርሰናል። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ መጨረሻ ላይ ምን እንደምናደርግ አብረን የምናየው ይሆናል ማለት ነው። ይህ ምክንያቱም እንዳይፈርስባችሁ ሎሚው አይችልም። እዛ ይሄን ብታወጡት መልካም ነው። የማይፈልጉ ሰዎች አሉና አረቦቻቸው የማይፈልጉ ከሆነ እንዴት እንደምታደርጉ አብረን ሌላ ብረት ድስት ላይ ማለት ነው። ከዛ ድጃጁን ትንሽ እያደረጋችሁ መጨመር ነው እናንተ እንትኑ ማለት ነው። እየታያችሁ ነው ብዬ ተስፋ አለኝ። ደግሞ እንደዚህ ታደርጋላችሁ። ሩዙን ታለብሱታላችሁ። ከዛ እና አዲስ ደግሞ ሽንኩርት ታደርጉበታላችሁ። ከዛ እንደ አዲስ ወደውንስ እንደዚህ ታደርጉበታላችሁ። እዛ ድጃጁ መጀመሪያ ላይ አድርገነዋል፣ ግን የራሱ ኩሽና ስላለው ይሄን ኩሽናውን አንዳንድ ቦታ ላይ ታደርጉበታላችሁ። እርግጠኛ ነኝ ትወዱታላችሁ። እዚህ ላይ ታደርጉታላችሁ። እንደዚህ ታደርጉና የምታደርጉት ለውን እንደዚህ ይሄ ካላችሁ ማለት ነው። ይሄን ታደርጉበታላችሁ። እንዲያጣፍጠው እንደዚህ ታደርጉና ትገጥሙታላችሁ። በጣም ቀላል ነው። አያችሁ፣ እሳቱን ቀንሼዋለሁ። ይሄ ራሱ ላበቱ በጣም ያሳምረዋል። ከዛ ያጣፍጠዋል። ትንሽዬ ሎሚ ታደርጉበታላችሁ። ላውን አሁን አሳያችሁ። ይሄው ትንሽዬ ሎሚ እንዲህ ዙሪያውን እንዲያጣፍጠው ማለት ነው። በጣም ቀላል ነው። ቀላል ነው በጣም ማርያምን ነው የምላቸው። እውነት በጣም ነው የሚጥመው። ጣዕሙን ነግራችሁ አልችልም። በጣም ነው የሚጥመው። እኔ ጾም ስለገባሁም መብላት አልችልም። እግዚአብሔር ከፈቀደልኝና ከእንትን ካለልኝ ስጨርስ ትሪ ላይ ሳደርገው ሳቀርብላቸው እነሱ ከሌሉ ከተመቸኝ አቀርብላችሁ እንትን አሳያችኋለሁ። ከሌለኝ ግን ፎቶውን ብቻ ቀርጬ ለጥፌ ለቅላችኋለሁ። ላለው ቤተሰቦች ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እንደዚህ እያደረጋችሁ እየሰራችሁ ብሉ።
የበላና የተማረው ወድቆ አይወድቅም ይባላልና ስንበላና ስንጠነክር ነው ጥሩ ነገር የምናገኘው። ላለሁ ቤተሰቦቼ በርቱ ላለው መልካም ቀን